ይህ ከጀርባ የምትመለከቱት የሪያሊቲ ሪል ስቴት 9ኛ ፕሮጀክት የሆነው ዲፕሎማት አፓርትመንት ተብሎ የሚታወቀው 100% በዚህ ደረጃ ጥንቅቅ ተደርጎ የተሰራ አፓርታማ ነው። ውስጡን አብረን በጋራ የምናየው ነው። ይህ የምታዩት ደግሞ የተንጣለለ ጂም ከነ ሙሉ ዕቃ ነው የምናስገባው። ዚሮ ጥሮጥ ብላችሁ ወደዚህ ደግሞ እንሄዳለን። ይህ ደግሞ አረፍ የምትሉበት ስቲም እና ሳውና ባዝ ለወንድና ለሴት ሴፓሬትሊ ያዘጋጀነው ነው። ለነዋሪው በነፃ የተዘጋጀ ነው ማለት ነው። ይህ ደግሞ ከጂም በኋላ ራስን ዘና የሚያደርጉበት ሳውናና ስቲማችን ነው። ይህ ለተለያየ ፕሮግራም የሚያገለግል ኪችናችን ይሆናል ማለት ነው። ኦር ደግሞ ቡፌ ማንሻ ይሆነናል ማለት ነው። በጣም ሰፊ የሆነ እንደ ክለብ ሃውስ ወይም ለጋራ መገልገያ የሚሆን አዳራሽ ይሆናል። ኤኒ ፕሮግራም ካለ የዚህ ግቢ ነዋሪ እዚህ አዳራሽ ያከብራል ማለት ነው። ይሄ አዳራሽ ያልተስማማው ደግሞ አውትሳይድ ኦፕን ኤር ይኖረናል፣ ውጭ ላይ ማክበር ይችላል ማለት ነው። ይህ እንግዲህ ደግሞ የምታገኙት 15ኛ ፎቅ ላይ ያለ ሩፍቶፕ ቴራሳችን ነው። ከአዳራሹ ባሻገር ኦፕን ኤር ላይ ፕሮግራሞችንም ለማዘጋጀት ለመናፈስም የሚያገለግለን ቦታ ነው። በጣም ቆንጆና ነፋሻማ አየር እናገኛለን። ጊዜ ከዚህ ላይ ሆነን አዲስ አበባ 360 ዲግሪ ማየት እንችላለን። እውነት ከዚህ ከፍታ ላይ ህልሞንስ ማየት አይቻልም? ይህ ሰፊ ኮሪደራችን ነው። በዚህ በኩል ደግሞ ኢመርጀንሲ ኤግዚት መውጫ ይኖረናል ማለት ነው። እያንዳንዱ ኮርነር ላይ ደግሞ ሲሲቲቪ የደህንነት ካሜራ አለ። ከስር ያሉ የኛ ሪሴፕሽኖች ይህንን ይቆጣጠራሉ ማለት ነው። በዚህ በኩል ደግሞ ኤሌክትሪካል ሩም አለን። እያንዳንዱ የቤት ኤሌክትሪክ ክፍል በዚህ የሚያልፍ ነው። ኤኒ ሜንቴናንስ ቢያስፈልግ ወደ ውስጥ መግባት አያስፈልግም፣ እዚሁ ሜንቴን ማድረግ ይቻላል። እንዲሁም ፋየር ኤክስቲንግሸር አለን፣ ስሞክ ዲቴክተርም አለን ማለት ነው።